በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በውስጥም የምትኖሩ እግዚአብሔር ቤተሰቦች ልጆቻችን፣ ወንድሞቻችን ሁላችሁም ምእመናን እንደምሰነበታችሁ እንላለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በቆቦ ከተማ ቤተ ክህነት ስር የሚገኘው የአራዱም ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አዲስ የሚሰራው ህንፃ ቤተክርስቲያን ላይ ነው ያለነው። ይህ በስተጀርባ የቆመው ህንፃ የምታዩት የቤተ መቅደሱ ግንባታ ነው። እንግዲህ በሁላችሁም ትብብር ቤተክርስቲያኑ አሁን የደረሰበት አሸዋማ በመሆኑ ጠቅላላ ቤተክርስቲያኑ የሚሰራበትን አስቆፍረን አውጥተን እንደገና ንጹህ ገረጋንቲ አፈር በማስገባትና በሩሎ ከአንድ ጊዜ ሁለት ጊዜ በማስጠቅጠቅ እንዲሁም ሰፊ የሆነ ግራውንድ ያለውን የቆምንበት ውስጡ ግራውንድ ነው። ቅድስቱም ቤተ መቅደሱም ያለበት ቦታ ውስጡ ግራውንድ ነው። የተለየ ግራውንድ ሆኖ ተሰርቷልና ስለዚህ ትልቅ ድካም ትልቅ አስተዋጽኦ አድርገንበታል። አሁን ደግሞ ባለንበት ደረጃ የደረስንበት ያው ዲሙ ዙሪያውን ታስሯል። እንዲሁም ደግሞ ውስጥ ለውስጥ የሚተሳሰሩ ግሬድም እየተሞሉ ነው እንደምታያቸው። ስለዚህ ካሁን በኋላ የሚቀረን ድንጋይ በመረብረብ ጠላላ መሰረቱን ለማውጣት ያው ዲሾ ማድረግ ነው የቀረን ነው። በዚህ ሳምንት ይጠናቀቃል ብለን እናምናለን። እንግዲህ ህብረተሰቡም በጉልበቱ እየወጣ እየወረደ ኮሚቴውም በቻለ መጠን ያው እየወጣ እየወረደ እየደከመ እስከዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። ይህን ሁሉ ግን ትልቁን ስራ የሰራችሁት እናንተ ናችሁ። እስካሁን ከአንድ ነጥብ በላይ ገንዘብ ገቢ አድርጋችኋል በአካውንታችን። ስለዚህ ይህን ስራ ለመስራት ያስቻለን የእናንተ ትልቁ ድጋፍ የእናንተ አስተዋጽኦ ነውና እንግዲህ ቅዱስ ገብርኤል ወዳጆቹን በየትኛውም ቦታ እየረዳ የሚገኝ መልአክ እናንተንም ባላችሁበት ቦታ ሁሉ ከፈተና ሰውሮ የልቡናችሁን መሻትና ተምኔት እየፈጸመ የሄዳችሁበትን ዓላማችሁን ያስፈጽማችሁ እንላለን። እንግዲህ የዚህም ቤተክርስቲያን ወደፊትም ያው እናንተን በማመን እናንተን ትልቅ ድጋፍ አድርገን ነውና የቅዱስ ገብርኤል ረዳትነቱ ፍቅሩ ሳይጎልባችሁ ሳይቀዘቅዝ ሀብታችሁን፣ ንብረታችሁን፣ ጉልበታችሁን ባርኮ ቀድሶ ይስጣችሁና እንግዲህ ወደፊትም ላለው አብረን በህብረት የምንሄደውን የምንሰራውን ስራ እግዚአብሔር ይፍቀድልን ይፍቀድላችሁ ነው የምንለው። እንግዲህ የቤተክርስቲያኑ ስራ እስከዚህ ድረስ ነው ያለው። ወደፊትም ላለው እርዳታችሁ እንዳይለየን። እግዚአብሔር ፍቅሩ ይደርባችሁ፣ በረከቱን ያሳድርባችሁ። ሰላም እግዚአብሔር ይብዛላችሁ፣ በያላችሁበት ይጠብቃችሁ። እግዚአብሔር በህይወት ያገናኘን። የቤተክርስቲያኑን ስራ ተፈጽሞ ለማየት ሁላችንም ለዛች ሰዓትና እለት ያድርሰን እላለሁ።